ሰላም እንዴት ናችሁ? የኔ ቪዲዮ የምታዩ ሰዎች ሸር አድርጉት። ለሶስት ሰውም ለአራት ሰውም ይጠቅማል ብዬ ስላሰብኩ ነው የሰራሁት። ሰክሰስ ፕላስ ላይ ቲኬት ልትቆርጡ ላሰባችሁ ልጆች ማስጠንቀቂያ ይሆናል ብዬ ነው እና እኔ የገጠመኝ ነው የምነግራችሁ ዛሬ ማለት ነው። የዛሬ ወር አካባቢ ላይ ኦገስት 18 እና 19 በተከታታይ አንዳንድ ቲኬት ቆርጫለሁ፣ ሁለቱን ቀን ማለት ነው። በ18 አንድ በ19 አንድ። ከዛ የቆረጥኩት ስልክለት አንዱ ይሄቴ ነው አንዱ የኔ ነበረ። ከዛ በ24 ሰዓት ውስጥ ነው ደረሰኙን አይቶ በ24 ሰዓት ውስጥ ነው የቲኬት ቁጥር ምልክልሽ ጠብቂ ያለኝ። እሺ ብዬ ስጠብቅ ግን ወዳው በሰዓት ውስጥ ነው የላከልኝ ማለት ነው የሁለቱንም ቀን። ከዛ እሺ ብዬ እሱን የላኩበት እንደረሰኝ አወራነውን አውዶውን ምናምን እንዳለ ሸር አድርጌ ያስቀምጫለሁ ወደ ሌላ ስልክ ማለት ነው። ከዛ ትላንትና አጋጣሚ ጓደኛዬ አንድ ቲኬት ቁረጭልኝ ለኔም ስትለኝ ገባሁና ዋትስአፕ ላይ ራሱን ሰው ያወራውት አንድ ተጨማሪ ፈልጌ ነበር ስለው አካውንት ላከልኝና አስገብተሽ ደረሰኝ ላኪ ያለኝ። እሺ ብዬ እኔ በስልኬ ነው ትራንስፈር ማድረግለት ማለት ነው። ከዛ ደረሰኝ ላኩለት ስልክለት 24 ሰዓት ጠብቂና በ24 ሰዓት ውስጥ ነው የጣ ቁጥር ምልክልሽ አለኝ። እሺ ብዬ ጠበቅኩኝ። ዛሬ 24 ሰዓት ሞላው። እንደውም ቆይቼ ብዙ ሰዓት ረስቶኝ ነው ወይስ ገና ሆኖ ነው ብዬ ስጽፍለት የመቼውናል እንዴት ለንተላኩ ብር ልኬ ደረሰኝ ልኬልሃለሁኝና ጠብቂ 24 ሰዓት ብለኝ ነው። 24 ሰዓት ደግሞ ስላለፈ ነው አልኩት። የላክሽው ደረሰኝ ከዚህ በፊት ልከሽልኝ ትኬት የቆረጥሽበትን ነው የአዲስ የትላንትና ወይም የዛሬ ያላክሽም አለኝ። ከዛ የበፊቱም አለ የበፊቱም የላኩልህ አለ ይሄው በዚህም ደግሞ ልከህልኝ ብዬ ያንዳንዱ ስክሪንሾት እያረኩ ላኩለት። ከዛ አላክሽም በቃ የላክሽልኝ በፊት የቆረጥሽበትን ነው የበፊት የቆረጥሽውን ቀኑ እስከሚወጣ ጠብቀሽ ሲወጣ ተከታታይ በዚህ ድጋሜ መቁረጥ አልችልም ብሎ 2000 ብሬን ካደኝ ማለት ነው። ከዛ ቀኑ እንግዲህ ያስታውቃል። ኦገስት 18 የላኩበት ደረሰኙ ላይ ቀን አለ፣ በ19 የላኩበት ደረሰኝ ቀን አለው። ከዛ ትላንትና 15 ነው በ15 የላኩበት ቀኑ አለ። እንዴት ቀን አታነብም እንዴ ወይስ አያውቁም ብለህ ነው? በነገራችን ላይ መዳም ቤት ያለ ልጆች ስለሆነ አብዛኛውን ጊዜ የምንቆርጠው ምንም አያውቁም ብለው ነው የሚያስቡት ማለት ነው። ለምን እድሉንም እንግዲህ በውጭ ላለ ልጆች ነው ያመቻቹት። እኔ ይሄን ለምን ብዬ ጥያቄ ሆኖብኝ ነበር መጀመሪያ ማለት ነውና ከዛ ወይስ እነዚህ መዳም ቤት ያሉ ልጆች አያውቁም አያነቡም ብሎ አስቦ ነው ወይስ ደግሞ ምን አስቦ ነው ብዬ በጣም ተናደርኩኝና አታነብም እንደ ቀናት አይታይም እንደ ብዬ ቮይስ ላኩለት ተቆጥቼ ማለት ነው። እንደዚህ አይነት ቀልድ አይመቸኝም ቀኑ አይታይም እንደ ምናምን ብዬ ላኩለት። ከዛ አዳመጠና ምን ብለ ጥሩ ነው እባክዎትን የያዙትን ትኬት ይዘው የቆረጡትን ትኬት ይዘው ቀኑ እስከሚወጣ ይጠብቁ። ይሄ ላኩት ደረሰኝ የበፊት ስለሆነ በዚህ ድጋሜ ትኬት መቁረጥ አንችልም ማድሪሹ ነው ምናምን ብሎ ቀበጣጠረብኝ። ከዛ ነው እንዴ እሺ በቃ እንደዚህ ካልክማ አንላቀቅም አለቅህም። እኔ እያንዳንዷ ደረሰኝ አለች ከበፊትም የላኩባት የትላንትናውም እንዳለ ያወራ ነው ሁሉ አለ ብዬ ሼር ሳረግለት ወዳውኑ ደቂቃ ባልሞላ ውስጥ የሆነ ቁጥር ትኬት ነው እጣ ነው ብሎ ላከልኝ ማለት ነው። እንዴት ትላንትና 24 ሰዓት ጠብቂ ብሎ ይጠብቂ አልቆረጠውም። ዛሬ ብር አላስገባሽም ብሎ ካደኝ ማለት ነው። ከዛ እንዴት በሰከንድ በደቂቃ ውስጥ እንዴት ትኬት እንትን ይላል ብዬ ከዛ ሀቢባ ጋር እኔ ድሮም እሷ ስታስተዋውቅ ነው ያየሁት። እሷ ናት ስታስተዋውቅ የነበረችው። ከዛ እሷ ላይ ብላይ ገብቼ ኮሜንት ስጽፍ እንደዚህ ለምን አረጉ ብዬ በተደጋጋሚ ኮፒ እያረኩ ኮሜንቴን ስልክላት መጨረሻ ላይ ኮሜንት መጻፍ እንዳልችል አረገች ማለት ነው። ከዛ አሁን የእሷም ጭምር በጣም ሲያናድደኝ ነው እንደናንተ ይጠቅማቸዋል ብዬ ይሄን ቪዲዮ የሰራሁት። ሼር እያረጋችሁ ያው እንግዲህ ለሚጠቅመው ሰው ሊቆርጥ ላሰበ ሰው ይጠቅማል ብዬ ስላሰብኩኝ ነው። እናመሰግናለን። ትኬቱ ስለታዘ በቀጣዮቹ 24 ሰዓታት ውስጥ የምንልክልዎ ይሆናል። ትኬቱ ተሰርቶ እስከሚደርስልዎ ድረስ እባክዎ በትዕግስት ይጠብቁ። ትኬቱ በደረሰ ሰዓት ላይ መልሰን የምንልክልዎና የምናሳውቀው ይሆናል። ይሄን የላኩልን ደረሰኝ ለሌላ የስራ ባልደረቦች ይላኩልኝ። አንድ አይነት ቮይስ ነው የሚልኩት። አየህ አይደለ? አንድ አይነት ቮይስ ነው የሚልኩት። ለሁሉም አንድ የላኩልን ደረሰኝ የላኩልዎትን ነው እንጂ የሚሆነው የላኩል ሰክሰስፉል እናትን አፈር ትበላታለህ አንተ ደቼ ትበላታለህ አንተ የለማይ ልጅ ሂጅ ወደ ላይ ደረሰኙን ላይ ካረክሽለት ደረሰኙን አሳይ። ከዛ የቁጥር ተላከልሽ ቁጥር ብሎ ይሄ እሺ አመሰግናለሁ አልሽው። ቀኑን እያየን ነው። የስ ሂጅ በቃ ሂጅ የሌባ ገንዘብ ስብስብ ነው የሀቢባ አንተ። ከዛ አመሰግናለሁ ብዬ ጨረስኩ። አሁን ይሄ ወደዚህ ወደዚህ በቃ ልግባላችሁ ተጨማሪ ፈልጌ ነው። ከዛ ይሄ ትላንትና ነው ሰላም ቀኑን እያየ ነው። ያ
ንግድ ባንክ አለ ላከልሽ። ከዛ ይሄው አካውንቱን ገንዘቡን 2000 አስገባሽ። አስገባውለት። ከዛ የልጅቷን ስምና ስልክ ቁጥር መኖሪያ ቦታ ስለሚጠይቁ ያው ጽፌ እዚህ ላይ የሚታየው ላኩለት ማለት ነው። ላክሽለት። እሺ ቮይሱ ክፈቹ ይሄን። እናመሰግናለን። ትኬቱ ስለታዘ በቀጣዮቹ 4 ሰዓታት ውስጥ የምንልክልዎ ይሆናል። ትኬቱ እስከሚደርስልዎ ድረስ እባክዎ በትዕግስት ይጠብቁ። ትኬቱ በደረሰ ሰዓት ላይ መልሰን የምንልክልዎና የምናሳውቀው ይሆናል። አንዳንድ ቮይስ የኔ ላኩልን ደረሰኝ ላይ ስራ ባልደረባ የኔ ላኩልን ሴቶችን አንተ እያሉ እንግዲህ ሴቶችን ወደ ወንድ የሚቀይሩ ግብረ ሰዶም ናቸው። ሄልሽ ወደ ላይ ሳቢ እሺ አልሽው አንቺ የኔ ፍቅር። ከዛ እሺ ብዬ ጻፍኩለት። ጸጣ ላይ ዛሬ ያው 1 ሰዓት ከ50 ሲሆን ሃይ ብዬ ቁጥር አላካችሁልኝ ብዬ ላኩለት ማለት ነው። ከዛስ ልክ የላከልኝ ቲኬት ቁጥር መጀመሪያ የላከልኝ ነው የራሴ መጀመሪያ የላከልሽን ቁጥር አላህ እንዳያጠፋብን እሱ መረጃ እንዳያጠፋብን ዓለም አቀፍ ንቅናቄ ስለሆነ የምናስነሳው እቺ ቡዳ የቡዳ ልጅ ነሽ። ወደ ላይ ሳቢ ኖ አልሽው ትላንት ብር የላኩትስ ብዬ ጻፍኩለት። ከዛ ቀኑ እዚህ ጋር ለሴፕቴምበር 15 ትላንትና አይደለ? ይሄ ትላንትና ነው ደረሰ። አንቺ ተመራመርሽ ሰው ነሽ። አማራ እኮ እሺ ቀጥይ። ከዛ ስለው ያው በዚህ ስም ብዬ ያው ከነም እንትን አደረኩና ቆይ ቮይስ አደረኩለት። ቮይስ ልክፈተው። ቮይሱን ክፈች ይታይ። ይሄን ማለት ሰላም ይሄን ማለት ከልኛል እኮ ትላንትና እንደዚህ ብር አስገብቻለሁ። 2 ቲኬት ከዚህ ቆርጫለሁ። ኦገስት 18 እና ኦገስት ኮፒሊንግ ታጋ ለይቲ ኔትወርክ የለም ይሄናት ትላንት 15 ላይ ልኬላለሁ 2000 ብር ማለት ነው። ስሟንም ሃይማኖት ተለቀ ብዬ ልኬላለሁ። ባንኩትም ተመሳሳይ ደረሰኝ አይላኩ። አንድ ደረሰኝ ለአንድ ጊዜ ነው የሚሆነው። አሁን ከላይ ያላኩልንም ከታች ያላኩልንም አንድ አይነት ደረሰኝ ነው። ካፈርት ባላለ ሰክሰስ እናንተ ተበደል እሺ ይዘው እስከሚመጣበት ቀን ድረስ ይጠብቁ። እናመሰግናለን። ይሄው በቃ ይሄ የላክሹ ደረሰኝ የመጀመሪያ ደረሰኝ ነው ብሎ ካዴ ማለት ነው። ካዴ ከዛ ሁለተኛ አላህ እህቴ አይዞሽ፣ ምንም እኛ እንከፍላለን። የወንዶች ጉዳይ ገንዘቡን ሰብስበን ወላሂ እንከፍላለን። አረ ችግር የለውም። ምን ለሌሎች ልጆች መማሪያ እንደሆነ ነውና አሁን ቆይ ቮይስን ስማው ጨርሰው። ሰክሰስፉል የሚባል ቲክቶክ ላይ ገንዘብ ብዙ ሰው እየተጭበረበረ ነው። 90ዎቹ ወደ ለህዝብ የቆምን ልጆች ነን። የህዝብ ልጅ አንድ ጊዜ ምን ይወጣል? እኛ የህዝብ ልጅ ነን። የህዝብ ልጅ ስንሆን ሰው የሚበላውን ሁሉ ቲክቶክ ላይ ያለን ማንም ሳይ እኛ በነፃ ነው የምናገለግለው። ግሩፕ ላይ ጆይን በሉ። ሰክሰስፉል አንተ ማስተዋት ትፈልጋለህ? ቂጥ ይዘህ እንትን ብልት ይዘህ ሀቢባን ወስዳችሁ 2ኛ ልጅ 3ኛ ልጅ አስረግዛችሁ ልካችኋታል። እኛ እናውቃለን። እሺ ልክፈች ችግር አለ እናትሽ ክፈች። ከዛ ያው እዚህ ጋር ምን አልሽው አንቺ? ጠጋርግ አዳምጣ ተመሳሳይ ደረሰኝ አላኩም። ቀኑ እኮ የሚታይ ነገር ነው። ኦገስት 18 ቆርጬልኛል። ኦገስት 19 ቆርጬልህ እህቴ ልካልኛል። ፀሐይ ተሾመሚል ወደ ላይ እንትን ብለህ አየው ስክሮል አድርገው። ትላንትና ደግሞ ለአንድ ጓደኛዬ 2000 ብር ልኬልህ ያው ብሩን ትራንስፈር ስለማደርገው ነው። ሴፕቴምበር 15 ይሄ እኮ ምንም የተደጋገመ አይደለም። ስለዚህ ቲኬት ቁጥሩን ላክልኝ። ታፕ ኮፒ ሊንክ እያንዳንዱ ደረሰኝ የላክልኝን የዕጣ ቁጥር የላኩበትን ከነቀኑ ከነምናም እንዳለ ትራንስፈር ማድረጌ ወደ ሌላ ስልክ አስቀምጫለሁ እኔ ማለት ነው። ስለዚህ አሁን ትላንትና ሴፕቴምበር 15 2000 ብር አስገብቼላለሁ። የሱ አንድ አንበሳ የሚያወርድላት የለም እንደዚህ ቼታችን የሚል ቮይስ ልካልኛል። አንድ አንበሳ ለመኖሪያ ዱባይ ብዬ እንደው እግዚአብሔር ሊሰጣችሁ አንድ አንበሳ የሚያወርድልኝ ሰው የለም። በኔስ እኔን የሚወደኝ ችግር የለውም አልሽው። አንብቢው፣ የጻፍሽውን አንብቢው አንቺ ራስሽ እኛ ላይ ትምሮ ላይ ከዛ ጸጣለ ችግር የለም ደረሰኝን ይዤ ሚዲያ ላይ እወጣለሁ ብዬ ጻፍኩለት። እሺ ወደ ታች ሳቢ የሆነ ጽፈሻ ትፍተሻል። ምን ብለሽ ነው ያጠፋሽው? የኔ ፍቅር ብለሽ ነው? አይ አይደለም ተሳስቼ ስምምነት አድርገሽ ነው የጻፍሻት። ያጠፋሻት ቴክስት ተናገሪ። ምን ብለሽ ነው? አይ ተሳስቼ ነው። ጓደኛዬ ቁረጭልኝ ላለች ጓደኛዬ ካገኝ ብዬ ሪከርድ አደርጋለሁ ብዬ ለሱ አረኩለት ነው። እሺ እኛ ሀቅ ሰው ነን። እሺ ክፈች እሱ ከዛ እሱ ላከልኝ ማለት ነው። ክፈች
ኔትወርክ ደውሉበት። ይሄማ መንግስት እጅ አለበት። አንተ መንግስት ጋር ተቀናይተህ ኮፒ ሊንክ አድርጉ። ዩት ኤፍቲ የሚለውን ከላይ የላኩልን ደረሰኝና ከታች የላኩልን ኤፍቲ ነበር ነው ደረሰኝ የምንሰራውና ሁለቱም ተመሳሳይ ነው። ከላይ ያለውን ከታች ያለውን ማረጋገጥ ይችላሉ። እናመሰግናለን። እሺ ያንቺን ቮይስ እንደዚህ ተመሳሳይ ነው። ከዛ ይኸውልህ ቀን አታነብም ብዬ ጻፍኩለት ማለት ነው። ቀን አታነብም ብዬ ጻፍኩለት። ቮይስሽን ክፈች የኔ ፍቅር። ከዛ እሺ ሁለቱንም ደረሰኝ ከታች ኖ ያንቺ አልገባኝም። ሴፕቴምበር 15 ብር የላኩበት የኔ ነው። 18 የላኩበት አልገባኝም። ሴፕቴምበር 15 ብር የላኩበትና ኦገስት 18 የላኩበት እኮ አለ እንዴ አልገባኝም። ማስረዳኝ ምን ማለት ነው? ብሬን እኮ ነው የላኩበት ለእንትና ስለበፊት እኮ ልከህልኛል። ሁለቴ ብር ደረሰኝ ያስገብኝ ታኔ አንቺን ነው የማገባው። ደረሰኝ ሁለቴ ጀግና ነሽ። አንቺን ነው የማገባው። እኔ ያልኩህ አሁን ትናንትና 2000 ብር አስገብቼ ሴፕቴምበር 15 ብር ልኬልሃለሁ ጠብቂ ብለህ ልከህልኛል። አውዶ ዛሬ ጠየቅኩ። ለምን ጉድ ቀንማ የለም አይደል? ቀኑን ማንበብ ትችላለህ እኮ። ከዛ ይኸውልህ ድጋሜ ምን አለ መሰለህ የበፊቱን ደረሰኝ ላኪ ብሎ ላከ። ይኸው እሺ ሁለቱንም ደረሰኝ ከታች ላይ ላኩልኝ። እናት አፈር ትበላታለች። ከዛ ላኩለት። እሺ ቮይስ ከዛ ቮይስ አደረኩኝ። 18 ልኬልህ ትኬት ሌባ በማረጋገጥ ኦገስት 19 ልኬልህ ትኬት ቁጥር ልከህልኛል። ትናንትና ሴፕቴምበር 15 2000 ብር አስገብቼ ልጅቷን ከነሱ ማጽፌ ከነስልክ ቁጥሯን ነገ ጠብቅ ያልከኝ አሁን ጠየቅኩ። የእሱ ነው እኮ የቀረው ልከህልኛል። ከዛ ይኸው እንደዚህ ስለው ወዳውኑ ላከልኝ ይሄንን ቁጥር ማለት ነው። የሌባ የፌክ ቁጥር ላከልኝ። ስንት ነበር መጀመሪያ ላከላት? የዚህ ደረሰኝ 2 4 4 4 6 የቅድሙ 9 9 ነበር። ይሄ መጨረሻ ላይ የላከልሽ መጨረሻ ላይ እንደዚህ ብሎ ሲልክልኝ ኦኬ ብዬ ጽፍለት ወጣሁ። ከዛ በኋላ እንግዲህ ፌክ እንደሆነ ገንዘብ እንደሚበላ ወይዘሪት ሀቢባ አንቺ ጉርንድላ እበት። እሺ ወደ ሀቢባ እንመለስ። ከዛስ ከሀቢባ ላይ ነው ቁጥሩን የወሰድሽው። ሀቢባ ቤት ላይ ሄደሽ ምን ጻፍሽ? ፍቅር ከዛ ሀቢባ ጋር ነው እንትን ያልኩት። ሀቢባ ጋር ጆይን አልሽ? ሀቢባ ጋር ኮሜንት ላይ ነው የጻፍኩላት። ሀቢባ ቤት ሄደሽ ምን አለችሽ? ኮሜንት ላይ ጽፍላት። ሀቢባ ቤት ሄጄ ተደጋጋሚ ኮሜንቴን ኮፒ አድርጌ ወዳው ነው የምጽፍላት እንዲታዩ ማለት ነው። እሺ ከዛ ከኔ በፊትም ከኔ በኋላም የተጻፉ ኮሜንቶችን በጣም በተደጋጋሚ እያነበበች መልስ እየሰጠች ነው። የኔ ለረጅም ሰዓት ዝም አለች ማለት ነው። ፕላስ ማለት ነው። አሁንም ቢሆን በወንዶች ጉዳይ ስም የጥሪ ወረቀት ይደርሳል። በዚህ 2 ቀን ውስጥ መተህ ማብራሪያ ካልሰጠህ በ24 ሰዓት ጠበቃ ገዝተን ባለህበት ሀገር ላይ በ24 ሰዓት ጠበቃ መግዛት ገዝተን ባለህበት ሀገር ላይ ጠበቃ አንድ ጊዜ ችግር የለውም። ባለህበት ሀገር ላይ የሚዲያ ጠበቃ እንገዛለን። መከራከሪያ ሙሉ ሐሳብ አለ። ስለዚህ በ24 ሰዓት ውስጥ መተህ ሪፖርት አድርገህ የተበሉ ሴቶቻችን ላይ ማብራሪያ እንድሰጥ እንፈልጋለን። ቪዲዮን በሀቢባ ቤት ማብራሪያ እንዲሰጥ አንፈልግም። በዚህ በራሳችን ቤት ነው። ጨርሻለሁ። ሌላ ተጨማሪ ሐሳብ አለ።